ቻትጂፒቲ 5 ከሌሎቹ ሞዴል ከቻትጂፒቲ 1 ቻትጂፒቲ 2 ሲ ከጂፒቲ 4 ምንድነው ለየት የሚያደርገው እና ምን አይነት ፊቸር አለ ምን አይነት ኳሊቲ ጨምሮ እሺ ሰላም እንዴት ናችሁ ተመልካቾቼ? ዛሬ በሌላ ቪዲዮ ተመልሼ መጥቻለሁ። ዛሬ ቪዲዮ ፎር ከቻትጂፒቲ ዋና ከሌሎቹ የኤአይ ሞዴሎች ምንድነው ለየት የሚያደርገው ከሌሎቹ ቻትጂፒቲ ሞዴል ከቻትጂፒቲ 1 ከቻትጂፒቲ 2 3 4 ከሌሎቹ ምንድነው ለየት የሚያደርገው ምን አይነት ፊቸሮችን ይዞ ይመጣል ተሻለ ፊቸር ተሻለ ኳሊቲ ይዞ ይመጣል ምን አይነት ፊቸሮችን ነው የሚለው አብረን እናያለን ማለት ነው። ስለዚህ ቪዲዮውን ስክሮል አታድርጉ እስከ መጨረሻ ቀጥታ ወደ ቪዲዮ እንገባለን ማለት ነው። መጀመሪያ ስለ ቻትጂፒቲ ከማየታችን በፊት የጂፒቲ እናያለን። ጂፒቲ ማለት ጀነሬቲቭ ፕሪ-ትሬይንድ ትራንስፎርሜቲቭ ማለት ነው። ይሄ የጂፒቲ ሞዴል ጂፒቲ የሚባለው በኦፕን ኤአይ ካምፓኒ ዴቨሎፕ የተደረገ ማለት ነው። ኦፕን ኤአይ ካምፓኒ አሜሪካን ውስጥ የሚገኘው ድርጅት ነው ማለት ነው። ኦፕን ኤአይ ካምፓኒ እንደሆነ የሚሰራው አርቲፊሻል ኢንተለጀንስ የተለያዩ አርቲፊሻል ኢንተለጀንስን ዴቨሎፕ እያደረገ ከሪሰርች ደረጃ ጀምሮ አርቲፊሻል ኢንተለጀንስ ሪሰርች ማድረግ ከዛ ዲቨሎፕ ማድረግ ማለት ነው ኦፕን ኤአይ ካምፓኒ። ስለዚህ ጂፒቲ አንዱ የኤአይ ሞዴል ማለት ነው። ኤአይ ሞዴል ኦፕን ኤአይ ዴቨሎፕ የተደረገ ኤአይ ሞዴል። አብዛኛው ጊዜ ጂፒቲ እና ቻት ጂፒቲ ስንለው አንድ ሊመስል ይችላል፣ ግን ጂፒቲ እና ቻት ጂፒቲ የተለያየ ነው ማለት ጂፒቲ ስንለው ሞዴል በኦፕን ኤአይ ዴቨሎፕ የተደረገ ሞዴል ነው ማለት ነው። ቻትጂፒቲ ስንለው ደግሞ እኛ ከቻትጂፒቲ ሞዴሉ ጋር ቢውል የተደረገው ሞዴሉ ጋር ኮንታክት የምናደርገው ቻት የምናደርግበት መንገድ ማለት ነው። ስለዚህ ቻትጂፒቲ ስንለው ቻት የምናደርግበት ሞዴሉን ኮንታክት የምናደርግበት መንገድ ማለት ነው። ጂፒቲ ደግሞ በኦፕን ኤአይ ካምፓኒ ዴቨሎፕ የተደረገ ቢውል የተደረገው ኤአይ ሞዴል ማለት ነው። ስለዚህ የተለያዩ የጂፒቲ ሞዴሎች ስናው ጂፒቲ 1 አለ፣ ጂፒቲ 2፣ ጂፒቲ 3 4 5 ነው ብሎ እስካሁኑ ጂፒቲ 5 ላይ ደርሷል። ጂፒቲ 1 ጂፒቲ 2 እና ጂፒቲ 3 4 5 ብሎ ሲመጣ ጂፒቲ 1 እና ጂፒቲ 2 በሪሰርች ደረጃ የነበሩ የጂፒቲ ሞዴሎች ናቸው ማለት ነው። ያልተለቀቁ በሪሰርች ደረጃ የነበሩ ናቸው። ግን ከጂፒቲ 3 ጀምሮ ደግሞ ላንች የተደረገላ ዩዘሮች ላንች የተደረጉ ከጂፒቲ 3 ጀምሮ ነው ማለት ነው። ጂፒቲ 3.5 በ2022 ላይ ነው ላንች የተደረገው ወይ የተደረገው። ከዛ በኋላ እሱ ቴክስቶችን ጀነሬት ማድረግ የተወሰነ ነው የሚሰራው ማለት ጂፒቲ 3 እና ጂፒቲ 3 መጀመሪያ ሲመጣ በጣም የሚያደንቅ ነበረ። እንዴት አንድ ጥያቄ ጠይቀ እና ወዲያውኑ ስፔሲፊክ የሆነ መልስ ነው የምታገኘው። ግን ቻትጂፒቲ 3 በተሻለ ኳሊቲ እና በተሻለ ጥራት እኛ የምንፈልገውን ቴክስት የምንፈልገውን አንሰር ጀነሬት ሊያደርግልን አልቻለም። ስለዚህ ካምፓኒውን ኦፕን ኤአይ ካምፓኒ በየጊዜው ዴቨሎፕ እያደረገ ሲመጣ ቻትጂፒቲ 4 በ2023 ላይ ላንች ያደረገ ወይ ደግሞ የአሁኑን ሞዴል አሻሽሎ ለቀቀው ማለት ነው። አሁን ደግሞ ቻትጂፒቲ 5 ላይ ደርሰናል። ቻትጂፒቲ 5 ደግሞ የተለያዩ የተሻሉ ፊቸሮችን ይዞ መጣ። በጣም ለሰው እንደ ሰው ስራ የቀረበ ማለት እንችላለን። በጣም ኦርጋናይዝድ የሆነ ማልቲሞዳል የሆነ ሂውማን ሰውን የሚመስል እንደ ሰው ኦፕሬት ሊያደርግ የሚችል ማለት ነው ቻትጂፒቲ 5። የቻትጂፒቲ 5 እና ቻትጂፒቲ 4 ቻትጂፒቲ 3 እና ሌሎች ቻትጂፒቲ ሞዴል ምንድነው ለየት የሚያደርገው ብለን እናያለን። አንደኛ የቻትጂፒቲ 5 ሞዴልን ለየት የሚያደርገው ምንድነው? ማልቲሞዳል አቢሊቲ ሲንድሮም። ማልቲሞዳል አቢሊቲ ማለት በቴክስት ፎርማት ዳሚስ በዶክመንት በፒዲኤፍ በፒፒቲ እኛ በምንፈልገው ዶክመንት ጀነሬት ሊያደርግ ይችላል። ካሜራ ደግሞ ቴክስቱን ቀጥታ በፕሮግራም አድርጎ ጀነሬት ሊያደርግ ይችላል ማለት ነው። ሌላ ደግሞ በኢሜጅ ደረጃ በቪዲዮ በተለያየ እኛ በምንፈልገው ፎርማት ጀነሬት ሊያደርግ ይችላል በተሻለ ኳሊቲ። በፊት ጀነሬት የሚያደርገው ቴክስት በፊት ጀነሬት የሚያደርገው ኢሜጅ እና ጀነሬት የሚያደርገው ኢሜጅ በጣም ልዩነት አላቸው።
አሁን ጀነሬት የሚያደርገው ኢሜጅ በጣም በተሻለ ኳሊቲ በሰዎች እንደተሰራ አድርጎ ጀነሬት የሚያደርግ ማለት ነው። ስለዚህ በተሻለ የማልቲ ሞዳል አቢሊቲው ጨምሮ ወይ ተሻሽሎ ይመጣ ማለት ነው። ሌላ ደግሞ ምንድነው ስማርተር ኮንቨርሴሽን ማለት ነው። ንግግራችን ውስጥ ቻት ስናደርግ እኛን ጋድ ራሱን እኛን ጋድ እያደረገ ነው የሚሄደው። አንድ ጥያቄ እንጠይቃለን። ከዛ በኋላ ይሄን ከፈለጋችሁ ይሄን ሊሰጣችሁ ይችላል። ኦኬ ብለን እንቀጥላለን። እንደዛ እያለ ይሄን ከፈለጋችሁ ይሄን ሊሰጣችሁ ይችላል ብሎ ራሱ ጋድ እያደረገ ነው የሚሄደው ማለት ነው። እንደ ሰው እኛ የምንፈልገውን ይረዳል ማለት ነው። አንደርስታንድ ያደርገናል ማለት ነው። በፊት ስንጠቀም ይሄንን ጄኔሬት አድርግልን ካልን ያኛው ጄኔሬት የሚያደርገው ሌላ ምንም የሚጠይቀው ነገር የለም። አሁን ግን ይሄንን ጄኔሬት አድርግልን ብለህ ከጠየቅክ ከዛ በኋላ ይሄንን ከፈለግ ይሄን ልሰጥ እችላለሁ። ይሄንን ዶክመንት ይሄንን በዶክመንት መልክ ወይ በፒዲኤፍ መልክ ወይ በፒፒቲ መልክ ልሰጥ እችላለሁ ብሎ ነው ራሱን እየጠየቀን። ይሄን ትፈልጋለህ ይሄንን በዚህ መልክ ልሰጥ ይችላል ብሎ ራሱን እኛን እየጠየቀን ነው የሚሄደው። ስለዚህ አንደኛው በጣም ለየት የሚያደርገው ከበፊቱ አራቱ ሞዴሎች ለየት የሚያደርገው ስማርት ኮንቨርሴሽን ነው ማለት ነው። ይህም ይቻላል በትምህርታችን ውስጥ በስራ ውስጥ በምንጠቀመው ዴይሊ ላይፋችን ውስጥ ስንጠቀም የተሻለ ውጤት ነው የሚሰጣል። ፎር ኤግዛምፕል የሆነ ዶክመንት የሆነ ፕሮፖዛል የሚሰራ ከሆነ እኔ ተማሪ ነኝ፣ ይህንን ፕሮፖዛል ይፈልጋለሁ፣ በዚህ ላይ ሀሳቡን ስጠኝ ወይ ዶክመንቱን ጄኔሬት አድርግልኝ ካልኩ as form of PDF or as form of document format ጄኔሬት ያደርግልኛል ማለት ነው። በፊት ግን ኦንሊ ቴክስት ብቻ ነበር፣ በቴክስት ብቻ ነው ጄኔሬት የሚያደርግልኝ። በአሁኑ ግን ዶክመንቱ ሰፖርት አድርጎ በዶክመንት መልክ ዳውንሎድ አድርገን ዶክመንቱን ቀጥታ ከቻትጂፒቲ ዶክመንቱን ልንጠቀም እንችላለን። እኛ በምንፈልገው መልክ ሞዲፋይ አድርገን ልንጠቀም እንችላለን ማለት ነው። አንዱ ለየት የሚያደርገው ይሄ ነው ማለት ነው። ሌላም በቢዝነሳችን ውስጥ ሪፖርትን ጄኔሬት ያደርግልኝ በጣም ኮምፕሌክስ የሆነ ዶክመንት እዛ ላይ አፕሎድ አድርገን ከዛ በኋላ ይሄን ሪፖርት አውጣልኝ ይሄንን እንፈልጋለሁ ብለን ስንጠይቅ ሲምፕሊ ጄኔሬት አድርግና እኛ በምንፈልገው በግራፍ ሊሆን ይችላል በተለያየ ፎርማት ጄኔሬት ያደርግልናል ማለት ነው። ስለዚህ እነዚህ ፊቸሮችን ነው ይዞ ይመጣል ቻትጂፒቲ 5 እና በጣም አሪፍ የኤአይ ሞዴል ነው። እናንተ እንድትጠቀሙት ትችላላችሁ። ስማርት ከተጠቀማችሁ ይጠቅመናል ማለት ነው። ሰራተኛ ልትሆኑ ትችላላችሁ ወይ ደግሞ ተማሪ ቢዝነስ ኦነር ከሆናችሁ በጣም ይጠቅማል ማለት ነው። ሌላ ፊቸሩ ደግሞ ሌላ ከበፊቱ ለየት የሚያደርገው ምንድነው? የቻትጂፒቲ 5 ሪል ዳታ ተጠቅሞ አውትፑት እንዲሰጠው። ሪል ዳታ ማለት አሁን ባለ ኢንፎርሜሽን አሁን ጉግል ላይ ያለው አሁን በተለያዩ ሶሻል ሚዲያ ላይ ያለው እኛ የሚሰጠው ይሄ በፊቱ ዳታ ተጠቅመው አይደለም ወይ ደግሞ አፕዴት ያልሆነ ዳታ አይደለም ተጠቅመው አይደለም ለኛ መልስ የሚሰጠው አፕዴት የሆነ ዳታ አፕዴት የሆነ ኢንፎርሜሽን ተጠቅመው ለኛ መልሱን የሚሰጠው ማለት ነው። አንዱ እና ቤዚክ ኳሊቲ ጨምሮ የመጣ አንዱ ይሄ ነው ማለት ነው። የዛሬ ቪዲዮ ይመስላል። በቀጣይ ሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ቻናሌን ላይክ እና ሼር ማድረግ እንዳትረሱ። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ